ፕሮፌሰር ጆሴፍ ስቲግሊትስ ይሄ የኢኮኖሚክስ ፕሮፌሰር ነው። የኦባማ አማካሪ ነበር፣ የክሊንተን አማካሪ ነበር፣ የኢኮኖሚክስ አማካሪ ነበር እና እነሱ ሁለቱንም ጊዜ ያስወጥተውት ነው ያባሩታል። ምክንያቱም ያስገቡትና የኢኮኖሚክስ አማካሪ ብሎ ያስገቡትና ከዛ አጌንስት የነሱ የሚያደርጉትን ፖሊሲ የነሱን ፖሊሲ ተቃውሞ እንትን በሚያደርግ ይወጣል ይባላል እና እንትን የኢኮኖሚክስ ኖቤል ፕራይስ ዊነር ነው ፕሮፌሰር ስቲግሊትስ ጆሴፍ ስቲግሊትስ። መቼም ኢኮኖሚክስ ውስጥ ያላችሁ ሰዎች ይሄ ስም በጣም ፋሚሊየር ነው፣ በጣም ብዙ ሰው ያውቀዋል ብዬ ገምታለሁ። ግን በጣም ብዙ ሰው የማያውቀው ለምን ለኛ በጣም ኢምፖርታንት የሆነ ሰውዬ ያደረገው ነገር በ1997 እስከ 2000 የወርልድ ባንክ ቺፍ ኢኮኖሚስት ነበር። ኦኬ ማለት ቺፍ ኢኮኖሚስት ሆኖ እንደ ቫይስ ፕሬዝዳንት ቫይስ ዳይሬክተር ሆኖ ያገለግል ነበር የወርልድ ባንክ። ከዛ 97 ላይ ኢትዮጵያ ይመጣል። ኢትዮጵያ የመጣው ሁሉ ጊዜ ወርልድ ባንክ የሚያወጣው ፖሊሲዎች አሉ። ብድር ስንጠይቅኝ ያው ብድር እየተበደረን አይደል የምንኖረው፣ የሚያስተዳድሩን እኮ በብድር ነው። እነዚህ ሁለቱ ድርጅቶች ምን እንደሆኑ ወርልድ ባንክ፣ አይኤምኤፍ ብዙ ጊዜ ያጫውቻቸዋለሁ። መቼም ብዙዎቻችሁ ታውቋቸዋላችሁ። እነዚህ ለኛ እንዲያስተዳድሩ የተሰሩ ባንኮች ናቸው። ኦኬ አትራፊ ባንኮች ናቸው። ግን በዛ ላይ ፖሊሲ ያላቸው አታች የሚያደርጉት ፖሊሲ የኛን ቆንጥጦ መያዣ ማለት ነው። እድገት ያመጣሉ ተብሎ ግን እድገት እንዳይመጣ የሚሰሩ ማለት ነው። ኦኬ አብረው አታች የሚያደርጉት ፖሊሲ አለ ከብድር ጋር እና ያንን ፖሊሲ እንድንቀበል አይኤምኤፍ ፖሊሲ ሰጥቶን ነበረ። ብድሩን ከፈለጋችሁ ብራችሁን ፍሎት ማድረግ አለባችሁ። ኦኬ ብራችን በገበያ እንዲወሰን በናሽናል ባንክ ሳይሆን በገበያ እንዲወሰን፣ መሬታችን በመንግስት ስር ያለው መሬት ፕራይቬታይዝ እንዲሆን፣ እነዚህ ነገሮች ብለው ሁሉ ጊዜ ስትራክቸራሊ አጀስት ማድረግ አለባችሁ ተብሎ ስትራክቸራል አጀስትመንት ፕሮግራም አላቸው ብድር ሲሰጡ። ያን የሚያወጣው አይኤምኤፍ ነው። ወርልድ ባንክ ደግሞ አይኤምኤፍ ያንን ነገር ካላሟላና ኦኬ ካላለ ብሩን አይሰጥም። ይሄ ሰውዬ ፕሮፌሰሩ የወርልድ ባንክ ቺፍ ኢኮኖሚስት ነው። ይመጣል መጥቶ ሲያይ ሁሉም ነገር አሟልተናል። ሁሉ ነገር ማለት የሚያወጡት የሚፈልጉት ባንኩ የሚፈልገው ነገር ሁሉ ተሟልቷል። ኢንፍሌሽናችን ኦኬ ነው፣ የኢኮኖሚ እድገቱ ሁሉ ነገር ኦኬ ነው። the only thing ምንድነው ወርልድ ባንክ አይኤምኤፍ የፈለገው ብራችን በገበያ እንዲወሰን፣ መሬታችን ከመንግስት ስር ወጥቶ ፕራይቬታይዝ እንዲሆን ይሄንን አሟሉ ሲል በዛን ሰዓት የነበሩት ፕራይም ሚኒስተር መለስ ዜናዊ እና ጆሴፍ ስቲግሊትስ ፕሮፌሰር ጆሴፍ ስቲግሊትስ አብረው ሆነው ብዙ አይነት ፈተና ደርሶባቸው በዛ ምክንያት ነው የወጡት። በዛ ምክንያት ነው ከስራ የወጡት። ከ3 ዓመት በኋላ ልክ የኛን ብድር ለማስፈጸም መፈቀድ አለበት ለኢትዮጵያ ብለው ታግለው አይኤምኤፍም ቢልም ወርልድ ባንክ እንዲፈቅድ አድርገው ከስራቸው የወጡት አሉ በህይወት፣ አሁንም አሉ በህይወት። ይህንን ነገር ያደረጉት ሰውዬ የጻፉት መጽሐፍ የሆነ ጊዜ ሪሰርች ሲሰራ በዛ ነው በአጋጣሚ መጽሐፉ ላይ መጥቼ ማንበብ ለሚፈልግ ታንክስ ፎር ነቲንግ ብላችሁ ጻፉትና ጉግል አድርጉት። እንዳለ ስለኛ በዛን ሰዓት ስለደረገው ትግል ኢትዮጵያ ብሯን ፍሎት እንዳታረግ ብሯን ለገበያ እንዳታቀርብ ብለው ፋይት አድርገው እንዲፈቀድ አድርገው ብሩ እንዲሰጠን አድርገው ኦኬ ለምን እንደዛ እንዳደረጉ የጻፉት በፒዲኤፍ ፎርም አለ። እንደውም በአካዳሚክ ራይቲንግ አይነት ሆኖ 2 ገጽ 3 ገጽ ነው። ወደ አማርኛም ቢሆን ተርጉማችሁ ተመልከቱት። እነሱ እኛ ጋር ሲመጡ እኛን ለመያዝና እኛን ለመቆጣጠር ሲመጡ እንደ ድሮ ኮሎኒ ለማድረግ በታንክ በጥይት በመድፍ አይደለም የሚመጣው። አሁን የሚመጡት በኢንቨስትመንት በብድር እና እነዚህ ሁለቱ ድርጅቶች አይኤምኤፍ እና ወርልድ ባንክ ዋናው ኒዮ ኮሎናሊዝም ማለት ኒዮ አድርገው እንደ አዲስ ኮሎናይዝ ለማድረግ እኛን የተሰሩ ድርጅቶች ናቸው ብዬ በጣም ብዙ ጊዜ ነግራቸዋለሁ። ብር ፍሎት ሲያደርግ ኦኬ አሁን ምንድነው መሰላችሁ ትልቁ ችግር? እኛ በፖዚቲቭ መንገድ የምታዩት ነገር አውቀዋለሁ። ዶላር ችግር ስላለ የዶላር እንትናችን ኢንቨስትመንት ለማድረግ ወይንም ደግሞ የብሩን ቫልዩ ገበያ እንዲወስነው ይሲ ገበያ ማለት እኮ አፕል 500 ቢሊዮን ዶላር ነው የዓመት ገበያ ዋጋው። የኢትዮጵያ ህዝብ የኢትዮጵያ በጠቅላላ 150 ነው። አሁን ደግሞ አድቀን በቃ ላይ ወጣን 150 ቢሊዮን ነው። አንድ ካምፓኒ ጋር እንኳን መወዳደር የማንችልበት ማርኬት ያለ ነው። ኦኬ አማዞንን ብታመጡ 400 ቢሊዮን ነው
እነ ጉግል አንድ ካምፓኒ እንኳን የኛን እጥፍ 3 ጊዜ የሚያክል አቅም ያለው ቦታ ፑል ውስጥ ነው የገባነው። ፎሬክስ ኤክስቼንጅ ውስጥ የኢትዮጵያ ብር ገባ ማለት ገበያ የሚወስንበት ነው። የ6.6 ትሪሊዮን ነው የምነግራችሁ ዶላር ፑል ነው። እዛ ውስጥ ነው ጫወታው። 2021 ላይ የመጀመሪያ የኔ ቪዲዮ ያኔ ኮቪድ ሲመጣ እንደዚህ አንዳንድ ነገር ብዬ ቲክቶክ ላይ እንደው ከእናንተ ጋር መወያየት ጥሩ ነው ብዬ ቃል እንደው ይዤ መምጣት የጀመርኩትና ከዛ ሁሉ ቪዲዮ የመጀመሪያ ቫይራል የሆነው ቪዲዮ ስለ ፎሬክስ ኤክስቼንጅ ላይ ፎሬክስ ጋምብሊንግ እንደሆነ ቁማር እንደሆነ ብዬ ብዙዎቻችሁ ያላየሁ እንዳይመስላችሁ በጣም ብዙዎቻችሁ በቃ የጻፋችሁትን ኮሜንቶች የምትሉትን ነገር ሁሉ ያላነበብኩ እንዳይመስላችሁ። ግን እኔ እውነቱን ስነግራችሁ ለምንድን ነው አንደኛ ምንም አይነት ቤዝ የለውም። ይሄ ነው ተብሎ ራሱን የቻለ ቤዝ ባንክ ወይ እንትን የሚያንቀሳቅሰው ፑል አይደለም። ያ ፎሬክስ እንትን የሚወሰነው ማንም ካፒታል ነው የሀገርን የብርን ዋጋ የሚወስነው። አንዱ ብር ከአንዱ ብር ጋር ቁማር ይጫወታል። ቁማር ነው የሚጫወተው። ፓውንድ ስተርሊንግ ኦኬ ከዶላር ጋር የኢትዮጵያ ብር ከዶላር ጋር ወይ ከሽሊንግ ጋር ይዋደርና የኢትዮጵያ ብር ዛሬ ወደ ላይ ይወጣል፣ ከሽሊንግ ጋር ሲዋደር ሽሊንግ ይቀንሳል ዋጋው ብሎ ሰው ብር ያስይዛል። ብሩ ሲጨምርለት የኢትዮጵያ ያስያዘው የኢትዮጵያ ብር ወደ ላይ ይጨምራል፣ እየጠነከረ ይመጣል። ከሽሊንግ ያለው ከጨመረ ይበላል፣ ያገኛል። ያኮ ቁማር። ሌላውን ተውና እዛው ስትገቡ መጀመሪያ ላይ ከፊት ለፊት ያለው ኮንሰንት አለ የምትፈርሙት። ብሬን የማጣት ቻንሴ ከ75 እስከ 80% በላይ ነው እና ብሬ ከ80% በላይ ቢጠፋም ሪስኩን እቀበላለሁ ኢሳ ሃይ ሪስክ ኢንቫይሮንመንት ነው ብላችሁ ፈርማችሁ ነው የምትገቡት። ይሄንን ስላልኳችሁ በጣም ብዙዎቻችሁ ተቃውማችሁ እንደዚህ አይደለም ስለማታውቁ እስቲ አንድ ዩኒቨርሲቲ ፎሬን ኤክስቼንጅ ኦኬ ፎሬክስ የሚያስተምር አንድ ዩኒቨርሲቲ ጥቀሱልኝ። ለንደን ስኩል ኦፍ ኢኮኖሚክስ በጣም ፕሬስቲጂየስ የሆነ ስኩል ነው፣ ኢኮኖሚክስ ስኩል ነው። አያስተምርም። ኦኬ ኦክስፎርድ አያስተምርም። ባርክሌይ የፈለጋችሁ ኤምአይቲ የትም ብትሄዱ የትም ኢኮኖሚክስ ስኩል ሄዱ የትም ቦታ ብትሄዱ ፎሬክስ የለም። ያለው የት ነው? እናንተ ጋር ነው ያለው። ዌቢናር ላይ ነው ያለው። ኮሌጅ ነው ያለው። ኮርስ እንሸጣለን ነው ያለው። በዛ ነው ብር የምትሰሩት። ሰውን እያስተማርን ነው ብላችሁ ብር የምታገኙ በዛ ነው እንጂ ካዚኖ ይሄ በጣም ትልቅ ካዚኖ ነው እና ዛሬ ብትበሉት ነገ ብትበሉት የሚቀጥለው ቀን ያስመልሳችኋል ብሩ። ደግሜ ነው የምነግራችሁ። ኦኬ አሁን የኛ ብር የኛ የአገር ብር የኛ ያለን ብርን ይዘን ምንገባበት ፑል ምንገባበት ማርኬት ይሄን ይመስላል። ኦኬ እና አሁን ምን መሰላችሁ እነዚህ ለኛ የተሰሩልን ድርጅቶች ናቸው። እነዚህኛን ለማስተዳደር የተሰሩ ድርጅቶች ናቸው። ለዛ ነው the only thing ከኛ የፈለጉት ከኢትዮጵያ የፈለጉት ይሄንን ብድር ለመበደር ብድሩን ለመውሰድ ከፈለጋችሁ ብራችሁን ብቻ ማርኬት እንዲወስነው። ለምንድን ነው ያሉት? ለምንድን ነው እነሱ በጣም ኢምፖርታንት አድርገው የፈለጉት? አንደኛ ሉክ እኔ በዚህ ምድር ላይ በጣም ለረጅም ጊዜ ነው የኖርኩት። ኦኬ እኔ ከፈጠርኩ ራሴን እስከማውቅ ድረስ ኢትዮጵያ መቼም ጦርነት ሳይኖር ያለፈበት አመት የለም። ሁሌ በቃ ጣላለ ጦርነት አለ። እንዲህ ሲሆን ምንድነው የሚሆኑት? እስካሁን ድረስ እርስ በርሳችን ስንዋጋ ከጎረቤት ሀገር ጋር ስንዋጋ ያለንም እነሱ መጥተው ኢንቨስት ያደርጋሉ። ኦኬ ካፒታል ኤፍዲአይ አለ፣ ፎሬን ዳይሬክት ኢንቨስትመንት አለ። አሁን ደግሞ ይሄው ፎሬን ኤክስቼንጅ ይገባል። በዛ ካፒታል ኢንፍሎ ያደርጋል፣ ወደ ውስጥ ይገባል። ልክ የሆነ ነገር ችግር ሲፈጠር የተፈጥሮ አደጋ ይሁን ራሳችን የሆነ ችግር ይድረስብን እርስ በርሳችን መጣላት እንጀምር ወይ ከነሱ ጋር አንስማማ፣ ብራቸውን እንዳለ ካፒታላቸውን ሲያወጡ የኢትዮጵያ ብር ፕሮቴክሽን የለውም። ካሁን በኋላ በናሽናል ባንክ ስር ነው ያለው አይደል የነበረው እስካሁን። ከዛ እንዳይወጣ ነበረ ፋይቱ እስካሁን። እና ያንን ሁሉ ትተን ቆይ እንደው ካለፈው የምንማረው ነገር መኖር አለበት አይደል? ያለፈው አስተዳደር ለምን እስከዛሬ ድረስ የነበሩ የናሽናል ባንክ ሰዎች የናሽናል ባንክ አስተዳዳሪዎች ወይ ደግሞ የሀገር ሚኒስተሮች ይህንን ነገር ሳያውቁት ሲከራከሩበት የነበረውን ነገር እንዳይሆን የተባለውን ነገር አሁን በአንድ ጊዜ አውርደን ስንጥል ባንኮቹና ይሄ ድርጅት የተቀየረው ፕላን የለውም። የነሱ ከመጀመሪያም ሲሰሩ ከዩናይትድ ኔሽን ጋር ሲሰሩ የተሰሩበትን ፕላን እያሳኩ ነው ያሉት እና በ1997 የጀመሩትን ዛሬ እንዲሳካ ያደረጉት እንዴት መሰላችሁ? ሃውስ የቤት ውስጥ ባሪያ ይባላል። የቤት ውስጥ ባሪያ ማለት ሌላውን ባሪያ የሚያስተዳድር የውጭ ያለው የሚያርሰውን እርሻ ላይ ውጭ የተሰማራውን ባሪያ ሁሉ የሚገርፍ የሚቀጣ
ለአስተዳደሩ ሁሉ ነገር እሱ ምንድነው ጥቅም ያገኛል። ልብስ ይሰጠዋል፣ ጫማ ያደርጋል፣ ቤት ውስጥ ደህና ምግብ ይበላል እና ቤት ውስጥ ያድራል። የባሪያው ባለቤት ቤት ውስጥ ያድራል እና ያ እንደዛ አይነት ታክቲክ ነው የሚጠቀሙት እነሱ። ምንድነው የሚያደርጉት? አሁን የአይቮሪ ኮስት ፕሬዚዳንት አሁን ያለው አይኤምኤፍ ኦኬ፣ ለአይቮሪ ኮስት ይሄንን ሰውዬ የገንዘብ ሚኒስተር ካላደረጋችሁት ብድር አንሰጧችሁም ብለው የገንዘብ ሚኒስተር ነው መጀመሪያ ያደረጉት። ከዛ በኋላ ከተወሰነ ጊዜ በኋላ ለፕሬዝዳንትነት ወዳደራሉ ብሎ ተወዳድሮ ቢሸነፍም ስለሱ ነግራችኋለሁ ከዚህ በፊት ተሸንፎ ራሱ የፍሬንችና የዩናይትድ ናሽን ወታደሮች ሄደው የተመረጠውን ህዝብ የመረጠውን አውርደው እሱን ሰክተው የወጡት ይሄው ሀገሪቷን ላለፈው አዱን ነው 10 ምናምን ዓመት የሚያስተዳድረው አይኤምኤፍ የሾመው አስተዳዳሪ። ዛሬ እሱ ነው የተጀመረው። ዛሬ እኮ እኛን እኮ መያዝና ኮሎኒ የሚያደርጉት እኮ በባንክ በዴቢት በዴት በሌላ ነገር ነው እንጂ በጠመንጃና በመሳሪያ እንዳልሆነ አይችሉትም። ካሁን በኋላ እንደዛ እናርግ ቢሉ እና ይሄ ሰውዬ አሁን እንደዛ ስልጣን ላይ ከወጣ በኋላ ባለፈው ምን ብያቸዋለሁ? ከዓለም ላይ አሁን እኛ የሚፈልጉን ለምንድን ነው? ብዙ ያልኳቸው ነገር አለ እንደው አይደጋገምና እኛ ስንዴ እንድናመርት አለ የሚፈልጉት እነሱ። እኛ ቡናና ካካኦ እንድናመርት ነው የሚፈልጉት። ካካኦ ለቾኮሌት መስሪያ እንዲሆን። ከዓለም አንደኛ ካካኦ የሚያመርት ሀገር አይቮሪ ኮስት ነው። ይሄ ሰውዬ ስልጣን ላይ ከወጣ ጀምሮ አገሩን ጠቅላላ ገበሬ አድርጎታልና ይሰራል ለፈረንሳይ ኦኬ፣ በቾኮሌት ማምረት አንደኛ ለሆነ ሀገር ነው ስዊዘርላንድ፣ ጀርመን፣ ፈረንሳይ፣ ቤልጅየም። ለነዚህ ኮኮ እያመረቱ ያቀርባሉ። 25 ሚሊዮን አካባቢ ካለው ህዝብ ላይ 12.5 በላይ ያለው ህዝብ በድህነት ውስጥ ነው ያለው። የመጨረሻ ድህነት የሚባል አለ፣ እዛ ውስጥ ነው ያሉት ኦኬ። እና አገሩ ጠቅላላ በዚህ ሰውዬ ስር ቁጥጥር ስር ነው ያደረጉት። አሁን ያንን በማስመልከት አይኤምኤፍ ኦኬ እና ወርልድ ባንክ የሚያደርጉት ታክቲክ ከኛ መካከል ይወስዱና እነሱ ጋር ያሰለጥኑና ለኛ እንዲሰራ ተደርጎ ይመጣሉ። አሁን እንደው ነገሩ ላሳጥርላችሁና በአሁኑ ሰዓት የኢትዮጵያ ናሽናል ባንክ ይሄን ነገር ቶሎ እንዲቀበል ያደረጉት የኢትዮጵያ ናሽናል ባንክ ዋናው የት ነበር የሚሰራው? ወርልድ ባንክ ነበር የሚሰራው አይደል? የኢትዮጵያ ፋይናንስ ሚኒስተሩ ይሄ እንግዲህ እርግጠኛ ልሆን እስቲ ከስር ትጽፉልኛላችሁ። ፋይናንስ ሚኒስተሩ ራሱ ከወርልድ ባንክ የሚሰራ ሰው ነበር። በአሁኑ ሰዓት እነሱን እዛ አስቀምጠው በቀላሉ ይሄን ነገር እንግዲህ አስቡ። ከ27 ዓመት በኋላ ሲታገሉ የነበሩትን ነገር አሸነፉ እነሱ። እኛ ተሸነፍን። የተሸነፍነው በራሳችን ሰዎች የራሳችን ሰዎች ከፍተው ብራችን በገበያ እንዲወሰን ስላደረጉት። ጉድ ላክ